ሰላም ሰላም ጤና ይስጥልኝ እንዴት ናችሁ? ዛሬ እስኪ የምሰራበትን ቤት በትንሹ ላሳያችሁ ነው። የሆነ ዝግጅት ነበረኝ በጣም የደከመኝ ዛል ያደረገኝ ዝግጅት ነበር እና አስተያየታችሁን ቁጭ አድርጉልኝ ኮመንት ላይ ግን ሰብስክራይብ ታደርጉ ደስ ይለኛል። በጣም ብዙ የምሰራቸው ቪዲዮዎች ይኖራሉ ካበረታታችሁኝ እና እንግዲህ ይህን ይመስላል የምሰራበት ቤት እና የወደፊት ህልሜ ያው ማለም አይከለከልም በሚለው እና ደግሞ ከእግዚአብሔር ጋር ከዚህ የበለጠ እንደሚሰጠኝም አጥርጥር የለኝም እና ረመዳን ከሪም ብያለሁ ለሙስሊም ጓደኞቼ እና ይሄን ይመስላል እንደምታዩት እንዴት አያችሁት? ቤታችን ያው እስካለንበት ድረስ እየኖርንበት ነው ጽድት ብለን እንግዲህ ቤታችን ማለት ግድ ነው እና እንዴት ነው ዝግጅቱ ይመስላል። ምን ያለፋል ልትሉ ትችላላችሁ። ለእኔ ግን በጣም ከምነግራችሁ በላይ ነው እንቅልፍ ያጣሁበት ማለት ነው። ድክም ብሎኝ ሁላ እና ልጅቷ ትምህርት ጨርሳ ጓደኞቿን ጋብዛቸው ነበር ዛሬ ቤት ይሄን ይመስላል። እንዴት ነው አሁን ለመናገር እኔ ቪዲዮውን ከሰራሁት በኋላ ለራሱ በጣም ነው የተደሰትኩበት። ማለት አንዳንዴ ለፍታችሁ እንደዚህ ሲያምርላችሁ ደስ ይላልና ሴትዮ በጣም የምትገርም ሰው ነች። በጣም ንጽህና ትቆጣጠራለች ከምነግራችሁ በላይ። ዲዛይኗ ደግሞ አቀማመጧን በጣም የምወድላት የቤት ስታይል ሁል ጊዜ መቀየር ነው ስራዋ እና እኔ በጣም ይሄ ነገሯን እወድላታለሁ። ያው ልፋቱ ለኔ ቢሆንም ሰብስክራይብ ማድረግ እንዳትረሱ። በሌላ ቪዲዮ እመጣለሁ። ካበረታታችሁኝ አስተያየታችሁን አስቀምጡልኝ። አመሰግናለሁ። እወዳችኋለሁ። ሰብስክራይብ እንዳትረሱ።